ትክክለኛውን የህይወት አጋሬን አግኝቻለሁ ወይስ ጊዜን እያባከንኩ ነው ብለው ራሳቸውን የሚጠይቁ ብዙ ሰዎች አሉ። ፍቅር በስሜት መነሳሳት ብቻ የሚገለጽ ሳይሆን በትክክለኛ መረዳዳት እና በእውነተኛ አጋርነት ውስጥ የሚረጋገጥ ጥልቅ ጉዞ ነው። ብዙ ጊዜ በጅምር ላይ የሚታየው ከፍተኛ ፍቅር እና መሳሳብ ከጊዜ በኋላ ሊቀዘቅዝ ይችላል። ታዲያ አብሮህ ያለው ሰው ለህይወት ዘመን የሚዘልቅ እውነተኛ አጋርህ መሆኑን በምን ማወቅ ይቻላል? ዛሬ በዚህ ቪዲዮ አብሯችሁ ያለው ሰው እውነተኛ የህይወት አጋር መሆኑን የሚያረጋግጡ 5 ጥልቅ የስነ ልቦና ምልክቶችን ይዤላችሁ መጥቻለሁ። ከመጨረሻው አብራችሁን ቆዩ። እነሆ 5 ወርቃማ ምልክቶች። አንደኛ፣ በፊቱ ራስህን ሆነ መቅረብ መቻል። ማስመሰል፣ ፍጹም መስሎ መታየት ወይም የራስህን ማንነት መደበቅ ሳያስፈልግህ እውነተኛ ማንነትህን፣ ድክመትህን እና ስሜትህን በግልጽ ስታሳየው ያለምንም ፍርድ እና ትችት ሙሉ ለሙሉ የሚቀበልህ ከሆነ። ሁለተኛ፣ በፈተናና በጭንቀት ወቅት አብሮ መቆም። ሁሉ ነገር አልጋ ባልጋ በሆነበት እና በደስታ ጊዜ ብቻ ሳይሆን ህይወት ስትከብድ፣ ችግር እና ጭንቀት ሲመጣ ምክንያት ሳያበዛ አብሮ ሸክሙን የሚጋራና ከጎንህ የማይጠፋ ከሆነ። ሶስተኛ፣ ህልምህን እና እድገትህን ከልቡ መደገፉ። አንተ የተሻለ ደረጃ እንድትደርስ፣ አላማህ እንዲሳካ እና ራስህን እንድታሳድግ ከልቡ የሚያበረታታህ እንጂ ለአንተ ስኬት የማይቀና እና ወደ ኋላ የማይጎትትህ ሲሆን። አራተኛ፣ አለመግባባቶችን በመከባበር መፍታት መቻላችሁ። ጭቅጭቅ እና አለመግባባት ቢፈጠር እንኳን እርስ በርስ ከመሰዳደብ እና ስሜትን ከመጎዳዳት ይልቅ ችግሩን ለመፍታት ተቀምጣችሁ በሰከነ መንፈስ እና በመከባበር የምትነጋገሩ ከሆነ። አምስተኛ፣ የወደፊት እይታችሁ እና እሴቶቻችሁ መጣጣማቸው። ለህይወት ያላችሁ አመለካከት፣ የህይወት መርሆቻችሁ እና ለነገ ያላችሁ ህልም በአንድ አቅጣጫ የሚጓዝ ሲሆን አብሮነታችሁ ለሁለታችሁም ሰላምና መረጋጋት የሚሰጥ ከሆነ። እውነተኛ የህይወት አጋር ማለት ምንም እንከን የሌለበት ፍጹም ሰው ሳይሆን ካንተ ጋር በመሆን ህይወትን የተሟላ የሚያደርግ እና አብሮ ለማደግ ዝግጁ የሆነ ሰው ነው። ዛሬ ከዚህ ቪዲዮ ምን አገኛችሁ? እስኪ ሐሳባችሁን በኮሜንት ንገሩኝ። ከእነዚህ 5 ምልክቶች ውስጥ በእናንተ ግንኙነት ውስጥ ጎልቶ የሚታየው የቱ ነው? አእምሮን የሚያነቁ አዳዲስ የስነ ልቦና ትምህርቶችን በየቀኑ ለማግኘት ንቁ አእምሮን ሰብስክራይብ ያድርጉ።